100% ተገንብቶ ያለቀ አፓርትመንት ስትጠይቁ ለነበራችሁ ደንበኞቻችን በሙሉ በፍሎር ለቤቶች ብቻ ያሉት እጅግ ዘመናዊ አፓርትመንት ይዘንላችሁ መጥተናል። ሰላም ሰላም፣ እንዴት ናችሁ? ፋሲካ ነኝ። ዛሬ 180 ካሬ ስፋት ያለው ባለ 2 መኝታ ዘመናዊ አፓርትመንት ይዤላችሁ መጥቻለሁ። ከሳሎኑ በረንዳ እንጀምራለን። እዚህ ፊት ለፊት ላይ ሪቨርሳይድ ፕሮጀክት አለና እጅግ በጣም ዘመናዊ የሆነ መናፈሻ የሚገነባለት ቆንጆ አፓርትመንት ነው። እንደምታዩት በጣም ሰፊ የሆነ ሳሎን አለው። ሳሎኑ ላይ ኦፕን ኪችን አለው። ኢምፖርትድ የሆኑ የኪችን ማቴሪያሎች ያሉት እጅግ በጣም ዘመናዊ የሆነ ኪችን ነው። በጣም ሰፊ ነው። ናቹራሊ ቬንቲሌት እንዲያደርግ መስኮትም አለው። እንደምታዩት በጣም ብዙ መደርደሪያዎች አሉት የኪችን። እዚሽ ጋር ደግሞ ፍሪጅ ማስቀመጥ እንችላለን። በጣም ነው የሚያምረው ቤቱ። ፊኒሽንጉ እጅግ በጣም ያምራል። በአካል ብታዩት። አሁን ወደ ፓውደር ሩም የእንግዳ መታጠቢያ ገብተናል። ለብቻ የእንግዳ መታጠቢያ አለው። ከዛ በተጨማሪ ደግሞ ላውንድሪ ስፔስ እዚሽ ጋር አለችው ለብቻ። አሁን ወደ ሰራተኛ መኝታ የገባን ነው። ይህ የሰራተኛ መታጠቢያው ነው። የሰራተኛ መታጠቢያውን መስኮት አለው ናቹራሊ ቬንቲሌት እንዲያደርግ። በተጨማሪ መኝታዋም በጣም በቂ የሆነ መስኮትም ያለው በጣም ቆንጆ የሆነ የሰራተኛ መኝታ አለው። አሁን እንደምታዩት የቤቱ ግራሳይዱ እንደዚህ ሰርቪስ ኳርተር ነው። የሰራተኛ መኝታና ፓውደር ሩም እንዲሁም ላውንድሪ ስፔስ ብቻ ነው ያለው። በስተቀኝ ሳይድ ደግሞ መኝታ ቤቶቹ ናቸው ያሉት። አሁን ወደ ሁለተኛው ቤድሩም እየገባን እንገኛለን። የእንግዳ መኝታ ወይም የልጆች መኝታ መሆን የሚችል ነው። በጣም ሰፊ የሆነ መኝታ ነው። ሰፊ የሆነ መስኮት ስላለው ናቹራል ላይት ይገባለታል። በጣም ቆንጆ መኝታ ቤት ነው። እንደምታዩት በቂ የሆነ ቁም ሳጥን አለው። ኢምፖርትድ የሆነ ቁም ሳጥን ነው። ሰፊ የሆነ በቂ የሆነ ባዝሩም አለው። ይህ መኝታ ቤት የራሱ መታጠቢያ አለው ማለት ነው። ስለዚህ ይህ አፓርትመንት እንደነገርኳችሁ ባለ 2 መኝታ ቤት ነው። እያንዳንዱ መኝታ ግን የራሱ መታጠቢያ አለው። አሁን ማስተር ቤድሩም ውስጥ እየገባን እንገኛለን። ማስተር ቤድሩሙ በጣም ቆንጆ በጣም ሰፊ ነው። እንደምታዩት በጣም ትልቅ የሆነ ቁም ሳጥን አለው። ቆንጆ ቁም ሳጥን ነው። ለአልጋ የሚሆን እንዲሁም በተጨማሪ ሶፋ ማስቀመጥ የሚቻልበት ስፔስ አለው። እዚሽ ጋር የራስጌ መብራት ነው። የምትንቀሳቀስ ቆንጆ የራስጌ መብራት አለችው። ሰፊ መስኮት ስላለው ናቹራል ላይት በደንብ በበቂ ሁኔታ ይገባለታል መኝታ ቤቱ። ቆንጆ ቪውም አለው። የማስተር ባዝሩሙ ይሄንን ይመስላል። በጣም ቆንጆ የሆነ ሰፊ ባዝሩም አለው። ለብቻ ሻወሩ በዚህ ሳይድ ነው። እያንዳንዱ መታጠቢያ ቦይለር አለው። በጣም ዘመናዊ የሆነ